ማራት በጣም ደስ ይላል። አየሩ ብርዱ በጣም ደስ ይላል። ዝናብም እየዘነበ ነው። ሰላም ሰላም ብያለው የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ኢማራት ያው ሁሉም ቦታ ሊሆንም ይችላል። ብርዱ በጣም ደስ ይላል። ዝናቡ በጣም ደስ ይላል። ከዛ ከመሰለ ሙቀት ከዛ ከሆነ ሙቀት አላህ ደግሞ ወደዚህ ቀየረልን ማለት ነው። አልሐምዱሊላህ እንደዚህ ሳር መብቀል ጀመረ ማለት ነው። እና ዛሬ ኢትዮጵያ ይመስላል። በጣም ደስ ይላል። አየሩ በጣም ደስ ይላል። ውጭ ላይ ነው ይሄ እና በጣም ነው ደስ የሚለው። ከዛ ሙቀት ከዛ ከመቃጠል ደግሞ ወደዚህ ተቀይረናል። አልሐምዱሊላህ አላህ ሱብሃነ ወተዓላ ያው የተሻለም ነገር አለና ብርድም እንዳለ ሙቀትም እንዳለ ብርድም ይመጣል። ብርድ እንዳለም ደግሞ ሙቀትም ይመጣል እና ሀገራችን ያስታውሳል ማለት ነው። ዛሬ በጣም ነው እኔ ኢትዮጵያ እያለኝ ነው አየሩን ሳየው ኢትዮጵያ መሰለኝ እላችኋለሁ ውዶቼ። እና በተረፈ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ሰብስክራይብ ለምታደርጉኝ በጣም ነው የማመሰግነው። አላህ ይጠብቃችሁ ባላችሁበት እላችኋለሁ ውዶቼ። በጣም ነው የማመሰግነው። ብዙዎቻችሁ ሰብስክራይብ እያደረጋችሁ እያበረታታችሁኝ ነው። በጣም ነው የማመሰግነው። አላህ ኸይረ ጀዛችሁ ይክፈለው። ብዙዎቻችን እንደዚህ ከተረዳዳን እንደዚህ ካደረግን ያልፍልናል፣ እንነሳለን ማለት ነው። ከኢትዮጵያ የመጣ ነው ያው ለብር ብለን ነው። ያው ብዙዎቻችን ያው የዩቲዩብ ጥቅሙን የሰራበት እንጂ ያልሰራበትን አያውቅም። ስለዚህ ብዙዎቻችን ያው የምናውቀው ስንሰራበት ነው። ስለዚህ እኛ አሁን አዲስ ስለሆንን ምንም አናውቅም። ኢትዮጵያ ሆነው በዩቲዩብ ብቻ የሚተዳደሩት ብዙዎች አሉ፣ እኔ የራሱ ማውቃቸው ማለት ነው። እና እኛ ከነሱ በምን እናንሳለን? እኛ ነን ሰብስክራይብ የምናደርጋቸው እኛ ነን አይደለ? ስለዚህ ለነሱ እኛ ማድረግ እየቻልን ለራሳችን ደግሞ ማድረግ የማንችልበት ምክንያት ምንም የለም ማለት ነው። ስለዚህ ሁላችንም ውዶቼ ሰብስክራይብ መደራረግ አለብን። ሁላችንም ማድረግ አለብን። የአንዳችን ቻላን ስናገኝ የሌሎችም እንደምንል ለሌሎቹ ሻማ እንደሆነ ለራሳችን እርስ በራሳችን ሻማ መሆን አለብን ማለት ነው። እኔ አሁን የልጅ እናት ነኝ እና ብዙ ጊዜ ልጄ በጣም ይናፍቀኛል። በተለይ እንደዚህ የሆነ ሰዓት ላይ ትዝ የሚላችሁ ሰዓት አለ። መቼም ልጅ ያለው ይገባዋል ብዬ ስለማስብ ነው። እና ልጄ በጣም ይናፍቀኛል። ከኢትዮጵያ ከመጣ 3 አመቴ ነው። እና ልጄ ደግሞ ገና 5 አመቱ አሁን ገና ነው የሞላው ማለት ነው። በጣም ሲናፍቀኝ ትዝ ሲለኝ ልሂድ ብዬ እነሳለሁ። መልሼ ደግሞ ሄጄስ ልጄ በምንድነው ማሳድገው? በምንድነው ማኖረው? ቤት ተከራይቼ ትምህርት ቤት ከፍዬ እንዴት ነው የምችለው ብዬ መልሼ ወደ ኋላ እቀራለሁ ማለት ነው። ግን ኢትዮጵያ መስራት ብችል ኢትዮጵያ በደንብ መስራት ጠንክሬ ብሰራ ኢትዮጵያ እንዳሉ ሰዎች ዩቲዩብ መስራት እችላለሁ። ዩቲዩብ እየከፈለኝ ልጄን ማሳደግ እችላለሁ ካላህ በታች ማለት ነው። ግን ዛሬ ደግሞ እዚህ ጋር ቁጭ ብዬ የምቀበለውን ደሞዝ ያው እንደምታውቁት ነው። ብዙዎቻችን የምንቀበለውን ደሞዝ ብዙዎቻችን ያው እናውቀዋለን። ከብዙም ያው የአረብ ሀገር ብር እንደምታውቁት ነው አይሞላም። ቀዳዳው ደግሞ ብዛቱ አንዱን ሲከደን አንዱ ይከፈታል፣ አንዱን ስንለው አንዱ ይከፈትብናል። መቼም አረብ ሀገር የሰራ እንጂ ያልሰራ አያውቀውምና ማለት ነው። እና ብዙ ጊዜ ልጅ በጣም ይናፍቀኛል። በተለይ እንዲህ በቪዲዮ ሳየው ምናምን በቃ ዱንያ ለየኝ ከልጄ ብዬ በጣም ነው ማዝ ነው ማለት ነው። መሄድ እፈልጋለሁ ግን ሄጅም አሁንም ልጄን ጥዬ መምጣት አልፈልግም። አሁንም ልጄን ጥዬ መምጣት ስለማልፈልግ በቃ ትንሽ ልስራ ትንሽ ያልኩኝ ይኸው 3 አመት ሆነኝ ማለት ነው። እና ልጅ ጥሎ መምጣት መቼም ጥላችሁ የመጣችሁ እህቶቼ ታውቁታላችሁ። በጣም ከባድ ነው፣ በጣም ከምነግራችሁ በላይ። እና ይህን ሀሳብ ያመጣሁት ለምንድን ነው? ዩቲዩብ እየከፈለ እንደ ማንኛውም ሰው ጠንክረን ከሰራን ዩቲዩብ እንደሚከፍል እያወቅን መጠቀም አለብን ነው ምላችሁ። እና መስራት አለብን፣ መሰልቸት የለብንም። እኔ አሁን ወደ 6 ወር ምናምን ይሆነኛል፣ ግን ሰብስክራይብ ምንም የለኝም። ግን በዛም ሆኖ ደግሞ አልሐምዱሊላ ነው ምለው። የሆነ ሰዓት ላይ ሰው ሰብስክራይብ ያደርገኛል የሚል ተስፋ ስላለኝ ማለት ነው።
ስለዚህ ውዶቼ መጠንከር አለብን። እርስ በራሳችን መረዳዳት አለብን። እርስ በራሳችን ሰብስክራይብ መደራረግ አለብን። ኢትዮጵያ ላሉትን እንዴት ለነሱ እይታ እንደምናመጣ የነሱን ቪዲዮ ከፍተን በጉጉት የነሱን ቪዲዮ እንደምንጠብቅ እዚህ ያለን እኛ ደግሞ ግዴታ ትንሽ ቻናል ስናይ በቃ ይሄ እኮ ሰብስክራይብ ማድረግ አለብኝ፣ ይህን ቻናል ማሳደግ አለብኝ ብለን መነጋገር አለብን እላችኋለሁ ውዶቼ። ለብር ብለን እስከ መጣን ድረስ ሀገራችንም ላይ በዚህ ነገር ቁጭ ብለን መስራት እንችላለን። አሁን ነፎዙ ምናምን እኔ ፎዚና ጀዛከላ ሀይራን በዚህ በሳምንት ውስጥ ብዙ ሰብስክራይብ ያስደርጋኛለች። ለምን የሆነ ቻሌንጅ ሰርታ ማለት ነው። እና አንድ ሰው የተጠቀመበትን ነገር ደግሞ ለሆነ ሰው ያካፍላል ማለት ነው። እሷ አሁን የተጠቀመችበት ነገር ለኛ ሼር እያደረገችልን ነው። ዩቱብ ይከፍላል። ዩቱብ በስልካችሁ እጃችሁ ላይ ባለ ስልካችሁ ዩቱብ መስራት ትችላላችሁ ብለው ያስተምራሉ። እነዚያ የሚያስተምር እህት ወንድሞቻችን ደግሞ ጥቅሙን ስላዩት ነው። በቃ አንድም ደግሞ በስልካችን ነው ሁሉም ነገር በራሳችን በእጃችን በያዝነው ስልክ ስለሆነ መስራት አለብን ብዬ ነው ምላችሁ ውዶቼ። እና መበርታት አለብን፣ መጠንከር አለብን። እዚህ ጋር ለብር ብለን እስከመጣን ድረስ በእጃችን ባለ ስልክ ዩቲዩብ የሚከፍል ከሆነ መጠንከር መበርታት አለብን ነው ምላችሁ ውዶቼ። ሁላችንም የአንዳችን ሀሳብ አንዳችን ሼር መደራረግ አለብን። እንደነገርኳችሁ አገራችን ገብተን መቼም የሰው ሀገር የሰው ነው አይደለ? እስከ መቼ የሰው ሀገር እንኖራለን? በብርዱ ሳል ባለሳት ብርዱ ሙቀቱ ባለሳት ሙቀት እየተፈራረቀብን እስከ መቼ የሰው ሀገር እንኖራለን? በቻለን አቅም ደግሞ መጠንከር አለብን። የያዝነውን ነገር ይዘን አሁን ብዙ ጊዜ ስደት የሄደች ሴት ወደ ኢትዮጵያ መሄድ ወደ ኢትዮጵያ ስትሄድ መልሰ ወደ ስደት ትመጣለች። ግን ኢትዮጵያ ያለ ሰው ምንድን ነው የሚለን? እነሱ እኮ ለምደው ነው አረብ ሀገር ለምደው ነው እነሱ እንደዚህ በችግር መኖር ስለማይፈልጉ እንደዚህ ስለሚሉ፣ እኛ በጣም በችግር ስለኖርን ነው፣ በችግር ስላሳለፍን ነው፣ ሁሉም ነገር ችግር ስለሆነብን ነው እንጂ እኛ ወደ ነው ምናምን አይደለም አረብ ሀገር የምንመላለሰው ማለት ነው። እና ሁላችንም አላህ ሱብሃነሁ ወተዓላ ይጠብቀን እላቸዋለሁ ማሮቼ። የሰው ልጅ ፈልጎ አይደለም ስደት የሚሄደው ሳይፈልግ ነው እንጂ ስደት የሚሄደው መቼም ደልቶት ስደት የሚሄድ የለም። እና እላቸዋለሁ የኔ ምርጦች በተረፈ እንዴት ናችሁልኝ? ወሬ ያበዛሁባችሁ አላህ ይጠብቃችሁ። እና ሁላችንም ደግሞ እንረዳዳ። ሁላችንም ደግሞ በቻልን አቅም ሼር እናደርግ። ሁላችንም ኮመንት እናርግ፣ ሰብስክራይብ እንጻፍ፣ ሰብስክራይብ እናድርግ። ሁላችንም በቻልነው አቅም መረዳዳት አለብን። የሰው ልጅ ደልቶት አይደለም አረብ ሀገር የሚመጣው። ወላሂ ነው ምላችሁ። ብዙ ጊዜ አሁን ሰው እሷ ምን አታነ ሄደችው እሷ እንዲህ ብላ እሷ አረብ ሀገር ለምዳ ይባላል። ግን አረብ ሀገር የፈልጉ አይደለም ሰው የሚመጣው ማለት ነው። እኔ ምሬ ነው ምላችሁ። ከሳውዲ ሲሄድ ሁለተኛ ከአረብ ሀገር አልሄድም ብዬ ነበረ። ግን መልሼ ደግሞ ኢትዮጵያ ሲሄድ ልጄን ጥዬ መልሼ ተሰደት ማለት ነው። እና የሰው ልጅ ፈልጎ አይደለም አረብ ሀገር የሚሄደው፣ ፈልጎ አይደለም ችግርና ብሎብኝ የሚጠራው። እና ብዙ ጊዜ ሳይፈልግ ነው አንድ ነገር የሚሆነው ማለት ነው። ስለዚህ ብዙዎቻችን እንደዚህ ዩቲዩብ ቻናል ምንሰራ ከሆነ ሁላችንም መረዳዳት እንችላለን። ሁላችንም ሰብስክራይብ መደራረግ እንችላለን። ሁላችንም ችግሮቻችን መቅረፍ እንችላለን ማለት ነው ባላ ፈቃድ። እና መረዳዳት፣ አንዳችን የተጠቀምንበት ነገር ለአንዳችን ሼር። ለምን አረብ ሀገር የሄደ ሴት ናች እንጂ የአረብ ሀገር ችግር የምታውቀው። እኔ አሁን አንድ አረብ ሀገር ያልሄደች ጓደኛዬ ችግሬ ብነግራት አታምነኝም። ወይ እሷ እንደዚህ ነው የምትለው እንጂ ብላ አሰማኝም። ስለ አረብ ሀገር ብር፣ ስለ አረብ ሀገር ኑሮ አረብ ሀገር የቀመሰች ሴት ናት የምታውቀው እንጂ አረብ ሀገር ያልቀመሰች ሴት ማንም ችግርሽን ማንንም አይሰማሽም ማለት ነው። ግን አረብ ሀገር የቀመሰች ሴት ከሆነች ግን ስላንቺ ችግር፣ ስላንቺ ጉዳት፣ ስላንቺ ድካም፣ ስላንቺ ችግር ሁሉም ነገር ታውቃለች ማለት ነው። አረብ ሀገር ግን ያላየት ሴት ግን አላት፣ ሁሌም አላት ነው የምትባዩ። ሁሌ ትሰራለች፣ ሁሌ እሷ ብር አላት ነው የምትባዩ። ግን ያለውን ችግር ደግሞ ያቺ አረብ ሀገር የቀመሰችው እህቴ ግን የኔን ችግር ትረዳኛለች ማለት ነው። አረብ ሀገር ያየውና ያላየው አንድ አይደለም።
የገዛ ቤተሰባችን ቢሆን ራሱ አረብ ሀገር ያየውና ያላየ አንድ አይደለም እላችኋለሁ ውዶቼ። እንግዲህ አላህ ይጠብቃችሁም ይጠብቀን። ሀገራችንም አላህ ሰላም ያርግልን፣ ለሀገራችንም ደግሞ አላህ ያብቃን እላችኋለሁ። እና በርቱ፣ ጠንክሩ፣ እንበርታ፣ ሁላችንም እንደጋገፍ፣ አይዞሽ እኔ ያለሁልሽ እንባባል እላችኋለሁ ምርጦቼ። አላህ ይጠብቃችሁ። አላህ ሀገራችንም ሰላም ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።